የመሃንነት ችግር ወይም ደግሞ ኢንፈርቲሊቲ በዓለማችን ላይ ከ15 እስከ 20% የሚሆን የማህበረሰብ ክፍል የሚያጠቃ ሲሆን ይህም ነገር በአብዛኛው በተለይ በማደግ ላይ በሚገኙ አገራት በግንዛቤ እጥረት ምክንያት ሕክምናው ባለመቀረፉ በሕክምና እጥረት ምክንያት ይህን ነገር ችግር ባለመቀረፉ ብዙዎች እየተጎዱበት ያለ ችግር ነው። ነገር ግን እንደማንኛውም በሽታ የመካንነት ወይም ደግሞ ያለመውለድ ችግር መስተካከል የሚችልና በሕክምና እርዳታ ልጅ ማግኘት እና የቤተሰብ ባለቤትነት መሆን የሚቻልበት ነገር ነው ማለት ነው። ስለዚህ ሕክምና በቀላሉ መፍትሄ ሊሰጥ ይችላል ማለት ነው። ስለዚህ ለዚህ ሕክምናው ምንድነው? IVF ወይም ደግሞ በቴክኖሎጂ የታገዘ የመካንነት ሕክምና ይባላል። ይሄ ምንድነው? ከማህፀን ውጭ ጽንስ የመፍጠር ሂደት ሲሆን ከወንድ የዘር ፈሳሽ ወይም ደግሞ ከሴቷ እንቁላል በመውሰድ በላቦራቶሪ ውስጥ እንዳይገናኙ ያደረገውን በሽታ በማስወገድ በላቦራቶሪ ውስጥ በቀጥታ ጽንስ እንዲፈጠር ይደረጋል። ያ ጽንስ እንደዚሁም ማህፀንን ተክተው የሚሰሩ ኢንኩቤተሮች አሉ። በእነኛ ኢንኩቤተር አማካኝነት ጽንስ ተፈጥሮ ጽንሱ ያድጋል እስከ 5 ቀን። በእኛ ላቦራቶሪ ልማድ ግን የ3 ቀን ጽንስ ብዙም አናስተላልፍም። በጣም ጥቂት ነው። ኦልሞስት ተነዋል። ለጽንስ ጥራትና ለእርግዝና እንዲፈጠር ለማድረግ ከፍተኛ ውጤት ለማምጣት ሲባል የ5 ቀን ጽንስ ብቻ ወይም ብላስቶሲስት የሚባል ስቴጅ ሲደርስ ጽንስ እንመልሳለን ማለት ነው። ደረጃውን የጠበቀ በጣም ንጹህ የሆነ ላቦራቶሪ ይኸውም ሽታ የሌለው ምንም አይነት አቧራ ወይም ደግሞ ሌሎች ነገሮች የሌለው ከፍተኛ ደረጃ የሆነ የንጽህና አጠባበቅ ክትትል የሚደረግለት ላቦራቶሪ እንዲሁም ደግሞ የሰውነት ሙቀታችን 37 ዲግሪ ሴንቲግሬድ እንዲሁም የፒኤች የሰውነታችን ፒኤች ለመኖር ስንል አሲድ እና ቤዙ ባላንስ ሆኖ 7.2 እስከ 7.4 ብቻ በዚህ ሬንጅ ውስጥ እንዲሆን ተደርጎ በደንብ ክትትል እየተደረገበት ኢንኩቤተሮቹ በዚህ መልኩ ሲስተካከሉ ማህፀንን ወክለው መስራት የሚችሉበት ሁኔታ ይኖራል ማለት ነው። ስለዚህም ያለምንም ችግር ጽንሶች ማደግ ይችላሉ ማለት ነው። ስለዚህ ሁሉንም ኤንቫይሮንመንት እንደ ማህፀን ማዘጋጀትና ማደራጀት በጣም ከፍተኛ ጥረትና ጥብቅ ክትትል የሚጠይቅ በመሆኑ ያው እኛ ደግሞ እንደ አዶ በጣም የተደራጀና ጥሩ የሚባሉ ኢኩዊፕመንቶች በዓለም ላይ አብዛኛው ሁሉም እቃዎቻችን ኢሮፕ ስታንዳርድ ናቸው። ኤክሲ ማሽን ወይም ደግሞ ማይክሮ ማኒፑሌሽን ሲስተም የምንለው መሳሪያ ምንድነው? አንድን ስፐርም ከአንዲት የሴት እንቁላል ጋር ማገናኘት የሚችል መሳሪያ ሲሆን ይሄ ኢሮፕ አሜሪካ እና ኢሮፕ ስታንዳርድ እና በጣም ዘመናዊ ቴስት አግዞናል ማለት ነው። ኢንኩቤተሮቻችንም እንደዚሁ ኢሮፕ ስታንዳርድ እና አሜሪካ ስታንዳርድ ናቸው ማየት እንችላለን። በምስሉ ላይ እንደምታዩት በጣም ከፍተኛ ጥራትና ጥንቃቄ ተሞልቶበት የተሰሩ በመሆናቸው ሰክሰስ ሬታችንን 85% እንድናደርስ ካገዙን መካከል እነኚህ እቃዎቻችን ናቸው ማለት ነው። ላሚናር ፍሎ እንቁላል ወይም ደግሞ የሰው እንቁላል ወይም ደግሞ የሰው ዘር በአጠቃላይ የሰው ዘር እንቁላልም ሆነ ነባዘር ፕሮሰስ የምናደርግበት የምንይዝበት አንዳንድ ስራዎችን የምናቀላጥፍበት ወርክ ስቴሽን ነው ወይም የመስሪያ ቦታ ነው። ይሄም ንጹህ የተጣራ 99.9 የተጣራ አየር ብቻ ወደ ውስጥ ማስገባት እንጂ ሌሎች አካባቢው አየር ወደ ውስጥ እንዳይገባ የሚከላከል ቴክኖሎጂ ያለው ስለሆነ በስራችን ላይ እንደዚሁ በጣም ከፍተኛ